ሰላም ውድ የቡናችን ቤተሰቦቻችን፣ የሰዓቱን መረጃዎች ወደ እናንተ ይዘን መተናል። አብራችሁን ቆዩ። በመጀመሪያ ከባድና አስደንጋጭ እንዲሁም አንዴ ከያዘ በአጭር ጊዜ ገዳይ ነው ስለተባለው ኒፓህ ቫይረስ ከኮቪድ የባሰ ገዳይም እንደሆነ የሚነገርለት ይህ ከባድ ቫይረስ ምን እየተባለ ነው፣ እንዴትስ እንጠንቀቅ የሚለው መረጃ በሰፊው የምናይ ይሆናል። በመቀጠልም አሜሪካ ውስጥ ስላጋጠመው ከባድ የሆነ የበረዶ አውሎ ንፋስ፣ በዚህም ምክንያት ከ18000 በላይ የሚሆኑ በረራዎች እንዲቆሙ መደረጉ፣ ከዛም በመቀጠል ከ1 ሚሊዮን በላይ የሚሆኑ ሰዎች መብራት አልባ ስለማድረጉ፣ በአንዳንድ አሜሪካ ግዛቶች ውስጥም በዚሁ ምክንያት ሞቶች ስለመመዝገባቸው በሰፊው የምንዳስስ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባትና መንፈሳዊ አባት ብፁዕ አቡነ ዕንባቆም ህልፈት የምንመለከት ሲሆን ከቲክቶክ ጋር የተያያዙ አዳዲስና አስገራሚ ዜናዎች፣ በተጨማሪም ሌሎች አጫጭር ዜናዎችን ይዘን መጥተናል። አብራችሁን ቆዩ። በመጀመሪያም አስደንጋጭና ከፍተኛ አደጋ ያለው የተባለው ይህ የኒፓህ ቫይረስ እንደገና የዓለም ጤና ድርጅቶችን ትኩረትም ስቧል። ባለሙያዎቹም በሽታው እጅግ አደገኛ ቢሆንም በአጠቃላይ ግን ብዙም አልተስፋፋም ብለዋል። የኒፓህ ቫይረስ ከእንስሳት ወደ ሰው የሚተላለፍ ሲሆን ለመጀመሪያ ጊዜ በ1998 ዓ.ም በማሌዥያም ነበር የተገኘው። ከዚህም በኋላ በተለይም በደቡብና በደቡብ ምስራቅ እስያ ሀገሮች፣ በባንግላዴሽና በህንድ ውስጥም ተመዝግቧል። የቫይረሱ ዋናው አስተላላፊዎች ፍሩት ባትስ ወይም የፍራፍሬ ሌሊት ወፎች በመባል ይታወቃሉ። ሰዎች በእነዚህ ሌሊት ወፎች ምራቅ ወይም ሽንት የተበከለ ምግብ ወይም መጠጥ፣ ለምሳሌ ጥሬ የቴምር ዘንባባ ጭማቂ በመጠጣት ሊይዛቸውም ይችላል። እንዲሁም ከተበከሉ እንስሳት ጋር ቀጥታ ግንኙነት በማድረግም ሊተላለፍ ይችላል። የበሽታውም የመጀመሪያ ምልክቶች እንደ ሳል፣ ትኩሳት፣ ራስ ምታት፣ የጡንቻ ህመም፣ ማስታወክና የጉሮሮ ህመም ይመስላሉ። ነገር ግን ባልታሰበ ፍጥነት ወደ አንጎልም ሊደርስም ይችላል። ይህም ደግሞ የአእምሮ ቁስለት፣ ግራ መጋባት፣ ራስን መሳት ከዛም በፍጥነት ወደ ሞትም ሊወስድም እንደሚችል ባለሙያዎቹ ተናግረዋል። በጤና ባለስልጣን መሰረትም አንድ በኒፓህ ቫይረስ የተያዘ ግለሰብ ከ40 እስከ 75 በመቶ የሞት እድሉ በፍጥነት ሊጨምር እንደሚችልም ተናግረዋል። እስከ አሁን ድረስም ምንም አይነት መድኃኒትም ሆነ ክትባት ያልተገኘለት ይህ የኒፓህ ቫይረስ ሕክምናውም ምልክቶቹን በመቆጣጠር እንዲሁም ራስን በደንብ በመንከባከብ ላይ የተመሰረተም ነው ብለዋል። በዚህም ምክንያት የዓለም ጤና ድርጅት የኒፓህ ቫይረስን ከፍተኛ ቅድሚያ የሚሰጠውን በሽታ መሆኑን ተናግረዋል። አገሮችም የቁጥጥር ስርዓታቸውን እንዲያጠናክሩም ጥሪ አቅርበዋል። ባለሙያዎቹም እንዳከሉት ይህ የኒፓህ ቫይረስ እጅጉን አልተስፋፋም። ቢሆንም ግን ቀድሞ መለየት፣ ንጽህናን መጠበቅና ከተከለከሉ ምግቦች መቆጠብ እጅግ አስፈላጊ ነው ሲሉም አሳስበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የሆኑት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸውን ቤተክርስቲያኑ አስታውቃለች። የቅዱስ ሲኖዶሱ ጽሕፈት ቤትም የብፁዕ አቡነ ዕንባቆም የቀብር ስነ ስርዓት ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታትን ባገለገሉበት በታላቋ ደብረ ሊባኖስ ገዳምም ይፈጸማል ብለዋል። ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌምም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱም ሲሆን በቤተ ክርስቲያኗ ውስጥም በተለያየ የኃላፊነት ቦታዎች ላይ በመመደብ ተልኳቸውን ሲወጡም እንደቆዩም ተገልጿል። ጨምረውም ስርዓተ ቀብራቸው በታላቁ ደብረ ሊባኖስ ገዳምም እንደሚፈጸም የቅዱስ ሲኖዶሱ ጽሕፈት ቤትም አስታውቋል። ካለፈው ሳምንት ማብቂያ ቀናት አንስቶ በአሜሪካ ባጋጠመው የበረዶ ወጀብ ምንም እንኳን የአንዳንዶቹ ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ድረስ ግን ቢያንስ 14 ሰዎች በተለያየ ግዛት ውስጥ መሞታቸው ተረጋግጧል። የቴኔሲ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን ሲያረጋግጡ ከበረዶ ወጀቡ ጋር በተያያዘ የ2 ሰዎች ሞት በሉዊዚያና ግዛት ውስጥም ተመዝግቧል። እንዲሁም ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘው ግለሰብ ምክንያቱን የጤና ወይም ከቅዝቃዜ ጋር የተገናኘ ሊሆንም እንደሚችል ፖሊስም ገልጿል። ቴክሳስ ውስጥ አንዲት የ16 ዓመት ታዳጊ በረዶ ላይ ስትንሸራተት በገጠማት አደጋም ህይወቷ ማለፍ ችሏል። በማሳቹሴትስ ውስጥም አንዲት ሴት በረዶ ተደርምሶባት ስትሞት፣ ካንሳስ ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታም ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም
በኒውዮርክ ውስጥም 5 ሰዎች መሞታቸውን መረጃዎች ይዘው ወጥተዋል። በዚህም ምክንያት ከ18000 በላይ የሚሆኑ ዓለም አቀፍ በረራዎችን እንዲቆሙ መንግስት ትዕዛዝ አስተላልፎም እንዲቆሙ ተደርገዋል። አንዳንድ ቦታዎች ላይ ባጋጠመ የዛፍ መደርመስ ምክንያት የኤሌክትሪክ ገመዶችና ፖሎች በመበጣጠሳቸው ከ1 ሚሊዮን በላይ የሚሆኑ ሰዎችንም መብራት አልባ አድርጓል። በአሜሪካ ያለው ሁኔታ ለአየር ትራንስፖርትም እጅግ ፈተና መሆኑን ቀጥሏል። የኢትዮጵያ አየር መንገድን ጨምሮ ሌሎችም የአየር መንገዶች በአሜሪካ ባለው መጥፎ የአየር ጸባይ ምክንያት በረራዎቻቸውን እየሰረዙም ይገኛሉ። በተጨማሪ መረጃ ቻይና ለአፍሪካ ሀገራት የምትሰጠውን ብድር በግማሽ መቀነሷን አስታወቀች። ዶላርን በመተው ትኩረቷን ወደ ዩዋንና አነስተኛ ፕሮጀክትም እንዳዞረ የቻይና መንግስት አስታውቋል። ቻይና ለአፍሪካ ሀገራት የምታቀርበው የብድር መጠን እንደ አውሮፓውያን አቆጣጠር በ2024 በግማሽ ያህል ቀንሶ 2.1 ቢሊዮን ዶላር ብቻ መሆኑን የቦስተን ዩኒቨርሲቲ ተናገረ። ይህም ቅናሽ ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ የታየ ዓመታዊ መቀነስም ነበር። እንደ አውሮፓውያን አቆጣጠር በ2016 የቻይና የብድር መጠን 28.8 ቢሊዮን ዶላር በመድረስ ጣሪያ ነክቶም እንደነበረ ይታወቃል። የ2024 አሃዝ ግን የዛን 1/10 እንኳን መሆን አልቻለም። ጥናቶችም እንደሚሉት ከሆነ ቤጂንግ እንደ ባቡርና መንገድ ካሉ ግዙፍ የመሰረተ ልማት ፕሮጀክቶች በመውጣት አትራፊና ስትራቴጂካዊ የመሰረተ ልማት ፕሮጀክቶች ማለትም ሜጋ ፕሮጀክትስ በመውጣት አትራፊና አነስ ወዳሉ ፕሮጀክቶች ፊቷን ማዞሯንም እያሳየ ይገኛል። ቻይና ይህን እርምጃ የወሰደችውም ከኮቪድ-19 ወረርሽኝ የኢኮኖሚ ቀውስና እንደ ኢትዮጵያ፣ ዛምቢያና ጋና ያሉ ሀገራት እዳቸውን መክፈል ተስኗቸው ያጋጠማትን ኪሳራም ለመቀነስ እንደሆነም ጠቁሟል። በመቀጠልም እጅግ በርካታ የሚባሉ ሰዎች ቲክቶክን ለቀው እየወጡ መሆኑም ተገለጸ። በአዲሱ የቲክቶክ አሰራር ብዙ ሰዎች እየሸሹና የይዘቱ መቀየር ብዙ ታዋቂዎችና ብዙ ፎሎወር ያላቸው ኢትዮጵያውያንን ጨምሮ በተለያዩ ዓለማት የሚገኙ ኮንተንት ክሬተርስ የቪዲዮ እይታቸው በከፍተኛ ሁኔታ ቀንሷል። ታዲያ ታዋቂ የሚባሉ ኮንተንት ክሬተርስ ከመተግበሪያው ወይም ከአፕሊኬሽኑ እየወጡ መሆኑም እየተገለጸ ይገኛል። በተጨማሪም መተግበሪያውን ወይም አፕሊኬሽኑን ከስልካቸው ላይ የሚያጠፉ ሰዎች ቁጥርም እስከ 150% ድረስ መጨመሩም ተሰምቷል። አዲሱ የቲክቶክ አሰራር ወይም አልጎሪዝም ረዘም ያሉ ቪዲዮዎችን እንዲሁም ደግሞ ፍጹም አዲስ አይነት ይዘት ያላቸውን ብቻ ቅድሚያ እየሰጠ መሆኑ የቀድሞዎቹን ኮንተንት ክሬተርስ ላይ የእይታ መቀነስ እንዳሳየ ነው እየተገለጸ የሚገኘው። በዚህም ምክንያት ብዙዎቻችን ከሰሞኑ ቲክቶክ እያስቸገረን ይገኛል። እናንተስ ጋር እንዴት ነው? ኮሜንት ላይ ያሳውቁን። ውድ አድማጮቻችን ለጊዜ የነበሩ መረጃዎች ይህን ይመስላሉ። ፈጣን መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ